አንድ ሰው ከባድ ጠላት ነው ብለህ ብታስብ ክርስቲያኖችን የሚያሳድድ የሚያስር አልፎ ተርፎም ለሞታቸው የሚስማማ ሰው በአንድ ጀንበር ተቀይሮ ለዚያ ለጠላት እምነቱ ሕይወቱን አሳልፎ የሚሰጥ ታላቅ ሐዋርያ ይሆናል ብለህ ታስባለህ? በክርስትና ታሪክ ውስጥ እንደርሱ አይነት ግራ የሚያጋባ እና አስደናቂ ለውጥ ያደረገ ሰው የለም። ስሙ ሳውል ይባል ነበር። በኋላ ግን ቅዱስ ጳውሎስ ተባለ። የአዲስ ኪዳን አብዛኞቹን መጽሐፍት የጻፈው ወንጌልን ወደ አውሮፓና ወደ ተለያዩ የዓለም ክፍሎች ያደረሰው ይህ ታላቅ ሰው በእርግጥ ማን ነው? ዛሬ በቪዲዮአችን የዚህን ድንቅ ሰው አስደናቂ የሕይወት ጉዞ ከመጽሐፍ ቅዱስ ገጾች ጋር አብረን እንቃኛለን። እስከ መጨረሻው ተከታተሉኝ። ጳውሎስ የተወለደው በጠርሴስ ከተማ ነው። የሮም ዜግነት ያለው አይሁዳዊ ነበር። የቀደመ ስሙ ሳውል ሲሆን በዘመኑ እጅግ በሚከበርና ታዋቂ በሆነው መምህር ጋማሊያ እግር ስር ቁጭ ብሎ የሙሴን ሕግ በጠበቀ ሁኔታ የተማረ ፈሪሳዊ ነበር። ሳውል ለአባቶቹ ሕግ እጅግ ቀናተኛ ነበር። ስለዚህም የኢየሱስ ክርስቶስ ተከታይ ክርስቲያኖችን የሙሴን ሕግ እንደሚያፈርሱ በማሰብ በጽኑ ይጠላቸው ነበር። የመጀመሪያው ክርስቲያን ሰማዕት ቅዱስ እስጢፋኖስ በድንጋይ ተወግሮ ሲገደል ሳውል በቦታው ነበር። በሞቱም ተስማምቶ የገዳዮቹን ልብስ ይጠብቅ ነበር። ከዚህ በኋላ ሳውል ክርስቲያኖችን ለማጥፋት ተነሳ። ወደ ኢየሩሳሌም አብያተ ክርስቲያናትም እየሄደ ወንዶችና ሴቶችን እየጎተተ ወደ እስር ቤት ይከት ነበር። ፍላጎቱ አንድ ብቻ ነበር፣ የክርስቶስን ስም ከምድረ ገጽ ማጥፋት። ነገር ግን የሳውል ሕይወት ለዘላለም የሚቀየርበት ቀን ደረሰ። ሳውል በደማስቆ ያሉትን ክርስቲያኖች አስሮ ወደ ኢየሩሳሌም ለማምጣት ደብዳቤ ተቀብሎ እየገሰገሰ ነበር። ወደ ደማስቆ ሲቃረብ ሰማይ ላይ ካለው ፀሐይ ይልቅ እጅግ የሚያበራ ብርሃን በድንገት በዙሪያው አበራ። ሳውል ደንግጦ መሬት ወደቀ። ከዚያም አንድ ድምፅ እንዲህ ሲል ሰማ፣ ሳውል ሳውል ስለምን ታሳድደኛለህ? ሳውልም በፍርሃት ጌታ ሆይ ማን ነህ? እኔ የምታሳድደኝ ኢየሱስ ነኝ። ሳውል እየተንቀጠቀጠ ጌታ ሆይ ምን አደርግ ዘንድ ትወዳለህ? ብርሃኑ ሲያልፍ ሳውል ዓይኖቹ ታውረው ነበር። የሚመሩት ሰዎች እጁን ይዘው ወደ ደማስቆ አስገቡት። ለ3 ቀናት ያህል ሳይበላና ሳይጠጣ ምንም ሳይ በጸሎት ቆየ። ከዛም ጌታ ሐናንያ የተባለውን ደቀ መዝሙር ወደ ሳውል ላከው። ሐናንያም እጁን በሳውል ላይ ሲጭን ከዓይኑ እንደ ቅርፊት ያለ ነገር ወደቀ። ዓይኑም ተከፈተ፣ ተጠምቆ የክርስቶስ ተከታይ ሆነ። ይህ ታላቅ ተአምር ሳውልን ሙሉ በሙሉ ለወጠው። ስሙም ጳውሎስ ተባለ። ቀድሞ ክርስቲያኖችን ያሳደደ የነበረው ሰው አሁን ስለ ክርስቶስ ሲል መከራን ለመቀበል የተዘጋጀ ታላቅ ሐዋርያ ሆነ። ቅዱስ ጳውሎስ ወንጌልን ለአይሁድ ብቻ ሳይሆን ለአሕዛብ፣ አይሁድ ላልሆኑ ሕዝቦች እንዲሰብክ እግዚአብሔር የተመረጠ ዕቃ ሆነ። በእግዚአብሔር መንፈስ ተመርቶ 3 ታላላቅ የሐዋርያነት ጉዞዎችን አደረገ። በግሪክ፣ በቱርክ፣ በሮምና በሜዲተራንያን ደሴቶች እየተዘዋወረ አብያተ ክርስቲያናትን ተከለ። ነገር ግን ጉዞ ቀላል አልነበረም። ቅዱስ ጳውሎስ ራሱ በሁለተኛ ቆሮንቶስ ምዕራፍ 11 ላይ እንደጻፈው በድንጋይ ተወግሯል፣ በግርፋት ተገርፏል፣ መርከቡ ሰምጦ በባህር ውስጥ አድሯል፣ በወንበዴዎችና በሕዝብ ዘንድ ለሞት ተቃርቧል። ነገር ግን ምንም ነገር ከክርስቶስ ፍቅር ሊለየው አልቻለም። እርሱም እንዲህ ነበር፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ቅዱስ ጳውሎስ ወንጌልን በመስበክ ብቻ አልተወሰነም። በአዲስ ኪዳን ውስጥ ከሚገኙት 27 መጻሕፍት መካከል 14ቱን መልእክታት የጻፈው እርሱ ነው። እነዚህ መልእክታት የሮሜ መልእክት፣ ቆሮንቶስ፣ ገላትያን፣ ኤፌሶን፣ ሮሜ፣ ቆሮንቶስ፣ ገላትያን፣ ኤፌሶን ያሉ ናቸው።
ዛሬም ድረስ ለክርስቲያኖች የነገረ መለኮት የፍቅርና የእምነት የሥነ ምግባር መመሪያዎች ናቸው። በተለየ በአንደኛ ቆሮንቶስ ምዕራፍ 13 ላይ ስለ ፍቅር የጻፈው ግጥማዊና ጥልቅ ትምህርት በዓለም ታሪክ ውስጥ እጅግ ከተጻፉ ስለ ፍቅር የሚነገሩ ጽሑፎች ሁሉ ምርጡ እንደሆነ ይነገራል። ፍቅር ይታገሳል፣ ቸርነትን ያደርጋል፣ ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም። በመጨረሻም በንጉሥ ኔሮን ዘመን ቅዱስ ጳውሎስ በሮም ከተማ ስለ ክርስቶስ ስም አንገቱን በመሰየፍ ሰማዕትነትን ተቀበለ። ነገር ግን ሕይወቱ ሲያበቃ ምንም አልተቆጨም ነበር። ይልቁንም ለደቀ መዝሙሩ ለጢሞቴዎስ እንዲህ ሲል ጽፎለት ነበር። መልካሙ ገድል ተጋድያለሁ፣ ሩጬን ጨርሻለሁ፣ እምነቴንም ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። የቅዱስ ጳውሎስ ታሪክ የሚያስተምረን ዋና ነገሮች ቢኖሩም እግዚአብሔር የቱን ያህል ኃጢአተኛ ወይም ከእርሱ የራቀን ሰው መለወጥ እንደሚችል ነው። ትላንት አሳዳጅ የነበረው ሳውል ዛሬ የዓለም ታላቅ ሐዋርያ ቅዱስ ጳውሎስ ሆኗል። የዛሬው ቪዲዮአችን ይህን ይመስል ነበር። ስለ ቅዱስ ጳውሎስ ሕይወት የበለጠ የማረካችሁ ታሪክ የቱ ነው? አስተያየታችሁን ኮመንት ላይ ጻፉልኝ። ቪዲዮን ከወደዳችሁ ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡ ነው። ስለተከታተላችሁኝ አመሰግናለሁ። ቸር ቆዩኝ።